ኮንፈረንስ አለ ከኮንፈረንሱ እንግዲህ መጥረጊያ ዛሬ ይዘን እንገባና በኮንፈረንሱ ተምት ህይወታችንን ካነጽን በኋላ እንደገና ከኮንፈረንሱ ቀጥሎ ባሉት ሳምንታት አብረን እንጓዛለን ማለት ነው። እግዚአብሔርን ቃል አብረን እናያለን። እግዚአብሔር ይመስገን። እግዚአብሔር ያው ቋንቋ አለው ለህዝቡ ይናገራል። አሜን። እግዚአብሔር እንደሚናገር አታምኑ? እግዚአብሔር ሰው በሚገባው ቋንቋ ይናገራል። አንዳንድ ሰዎች ሰው እንኳን ቋንቋ አልገባ ካላቸው የሌላን ሰው አስመስለው በመናገር ያ መልእክታቸው እንዲሰማ ያደርጋል። ይሄ ሁላችንም እናውቃለን። እንኳን አስመስለው እርስ በርሳቸው እንኳን ምንድነው ይሻወዳሉ ነው ያስመስላል ማለት። ለምሳሌ አሁን ጥንቸል ታውቃላችሁ? እዚህ እንደው በደንብ አለች እንዲገባችሁ ማለት ነው። ጆሮዋ ትላልቅ እና እሷ እንኳን የዱኩላን ድምፅ አስመስላ መጮህ ትችላለች። ይሄን ታውቃላችሁ? ስለዚህ እንስሳ ለእንስሳ እንኳን አንዱ ቋንቋ ለአንዱ እንዲገባ ይናገራልና እግዚአብሔርም በሚገባን በተለያየ መንገድ ይናገራል። በሚገባን ድምፁን ያሰማል። አሜን አሜን። እንደውም አንድ ምሳሌ አለ፣ ምናልባት ሰምታችሁት ሊሆን ይችላል። አንድ ቤተሰብ ነው አሉ አይጥ በጣም ታስቸግራቸዋለች እና በጣም አይጧ ስታስቸግር በጣም ያችን አይጥን ለማያዝ ብዙ ዘዴ ይጠቀማሉና ዘዴው ፍጹም አሊዛላቸው። መርዝ ቢያረጉ ምን ቢያረጉ አይጧ በጣም አክቲቭ ስለሆነች ልትበላ ልትያዝም አልቻለችም። ስለዚህ ሲያፈላልጉ አንድ በጣም ፕሮፌሽናል የሆነች ድመት አፈላልገው ያገኛሉ እሷን እንድትይዝ ማለት ነው። ከዛ በኋላ ያቺ ድመት እችን አይጥ ለመያዝ ያላትን ዕውቀት በሙሉ ትጠቀማለች። አድብታ የተለያየ ሲስተሞችን በመጠቀም ስትል አይጧ የምትበገር አይደለችም። ምክንያቱም ብዙ ዘመን እንደዛ ያደረገች ኖራለችና እቺም ድመት ልትይዛት አልቻለችም። ስለዚህ አሁን ምን ልላችሁ ነው፣ እቺ ድመት በጣም ጎበዝ ነበረችና ይባላል። ምናልባት አንድ ወቅት ድመቶች ሰው ይሆኑ አላውቅም። ስለዚህ ፈጠረች። ምንድነው የፈጠረችው? ቋንቋ። እቺ አይጥ ልታውቀው ሊገባት ወይም ደግሞ ልትሸሸው የማትችል ድምፅን ለምን አልፈጥርም አለችና ምን ብላ አሰበቻሉ? ለምን እንደውሻ ሆኜ እንደውሻ ጮም ብሎ ድመቷ ተለውጣ ምን ማለት ጀመረች አሉ? ያለች እንደውሻ ስትጮህ ያቺ አይጥ የዛለት ተታለች። ይሄ ከርፋፋ ውሻ እዚህ ቤት ምን ሊያደርግ መጣ ብላ
ስትወጣ አያድመጡ ይዛ በላቻት። ከዛ በኋላ ድመቷ ያለችው ነገር ነው በጣም የገረመኝ። እንግዲህ ምን አለች አሉ? አፏን እየተራረቀች ወይ ጉድ ብዙ ቋንቋ ማወቅ እንዴት ይጠቅማል ማለት ነው። ስለዚህ ሃሌሉያ ስለዚህ እውነት ነው ቋንቋ ይጠቅማል። እናም እግዚአብሔር አሁንም እኛን በሚገባን ቋንቋ ልንሸሸው በማንችል ማለት ነው ልንሸሸው በማንችል እንደሷ እንደ ድመቷ እንኳን እንትን ብለን ሳይሆን አዳኝ እንደሆነ ተረድተን እግዚአብሔር ፍቅር እንደሆነ አውቀን የምንቀርበው የሱ ድምጽ ያለበትን ቃል እንድንሰማ እግዚአብሔር በኢየሱስም ድምጹን ይሰጠናል ማለት ነው ባጭሩ። ስለዚህ አሁን እግዚአብሔር ይናገረናል አይናገረንም? አረ ይናገራል። ክብር ለእግዚአብሔር ይሁን። እንግዲህ ድመት እንኳን ድምጿ ወይም ተልቆዋ እንዲሰምርላት እንዲህ ብልህ ከሆነች እግዚአብሔርማ እንዴት እኛ እንዲገባን ድምጹን እንድንረዳ የማያደርገው ነገር የለም። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ ከእግዚአብሔር ቃል አብረን የምናየው በእግዚአብሔር በሰጠን ዘመን አስፈላጊ የሆኑ ጠቃሚ እውነቶች ማግኘት በሚል ርዕስ ነው የምንካፈለው። እግዚአብሔር ቃል እግዚአብሔር ዘመን ሰጥቶናል። እግዚአብሔር በዚህ በሰጠን ዘመን ለኛ አስፈላጊ የሆኑ እውነቶች አሉ። እነዚህ አስፈላጊ የሆኑ እውነቶች ማግኘት ከኛ ይጠበቃል። እግዚአብሔር ኦሬዲ ሰጥቶ በቃሉ ላይ አስቀምጧል። እኔና እናንተ ደግሞ ይሄንን ወስደን መጠቀም የኔና የናንተ ፋንታ ነው። ስለዚህ እግዚአብሔር እነዚህን እውነቶች እንድንቀበል በኢየሱስ ክርስቶስ ስም የልቦና አይናችን